ሌላ ክራውን የለም። ምህሩ ተተዋወቃላችሁ? ያምና ወዳጄ ናት። መጣው ስልክ አውርቼ ዛሬ ላይ ከየት ተገኘ? ልታገቢ ነው? ብዙ ታማው ደከመኝ። ቆማ ቀረቻሉሽ? እነሱ መች አጠፉ? ምትጠብቂው ወዳጅ ዘግይቶ ነው? ትናንቴን ለመካስ ያልጠበቅኩት መጥቷል። ቬሎ ተወጃለሽ። ይሄ ግን አላማረብሽም። ሰው ሁሌም ከወደደው ጋር ያምርበት። እንደኔ ተወጃለሽ? ላገባው ነው። አልናፈኩሽም? ህልሜን ስታሳድድ ርቀት ተረሳ። ትላንት ነው ከሳውዝ አፍሪካ የመጣሁት። ጥሩ ነው። ትላንት የድሮ ሰፈርሽ ሄጄ ነበር። ፈርሷል። ጊዜ ደመ መራራ ነው። ማንንም ቆሞ አይጠብቅም። ለምን እዚህ መጣ? ጓደኛዬ ልድር። ደሞ ቬሎ አምሮብሻል። አይ አምሮብኛል። ጓደኛዬ ይዛና ይባላል። ደዊና ስለ ፓኬጁ ንገሪው። እሺ ሄሎ፣ እኛ ሜርኩሪ ፒክቸርስ ኤንድ ብራይዳል ዞን በተመጣጣኝ ዋጋ ጥራትን የጠበቀ የሰርግ ጥቅል እያቀረብን እንገኛለን። አገልግሎታችንም የመስክ የስቱዲዮ ፎቶና ቪዲዮ፣ ቬሎ፣ ከለር ቬሎ፣ ሱፍ፣ ሜካፕ፣ ጥፍር፣ የወንድና የሴት ጸጉር፣ የአበሻ ልብሶች እንዲሁም ደግሞ ካባን በአንድ ቦታ በአንድ የቬሎ ዋጋ በማይሞላ ሂሳብ ሙሉ ፓኬጅ ይዘንልዎት ቀርበናል። አድራሻችን 22 ኬቢ ሞል አንደኛ ፎቅ ላይ ሲሆን ለበለጠ መረጃ ከላይ ስልክ ቁጥር አስቀምጥላችኋለሁ። መጥተው ይጎብኙ። ጨርሻለሁ። ውሃ ይዤ መጣሁ። እሺ ዛሬ ደግሞ ብሎ መካኒክ አረገሳ። ስሚ ነገርሽው? አልነገርኩትም። እንዴት ነው እንደዚህ በአንድ ጊዜ የምነግረው? አቦ ንገሪውና ተገላገይ። ፍቅር እኮ ደስታ እንጂ እሽራ አይደለም። ፈርቼ ነው። ትንሽ ታገሰኝ። መገላገል እኮ ለኔም ነው። አሁን ሳይመጣ ቶሎ ሂድ። ብዙ አታካብጂ ባክሽ። ምርጫ ስምረጪ። ዛሬ ግን ሳናግሪው እንዳትመጪ። እንዴ ይዙ ብንገላገል ይሻላል አይደል? ማለት ስራውን ቶሎ ጨርሰን። ምን ነው ግን ሌላ የምትገላገየው ነገር አለ እንዴ? አዎ። ምን? በድብቅ መውደዴኝ። ማንን? አንተን። ድሮስ ጓደኛሽ ሆኜ ላትወጂ ነው? እንዳልገባዋቱን ይዙ። ከሱ በላይ እንደምወድ ታውቃለህ። የማይሆን ነገር አታውሪ። ለምንድነው የማይሆነው? ያለንን ጓደኝነት ማጣት አልፈልግም። ፍቅር ጀምረን ባይሳካ ካንቺ ጋር እንደ በዳይና እንደ ጠላት መተያየት አልፈልግም። እሱን ሳልነግር ቢሆን ነበረ። መውደዴን ከነገርኩ በኋላ ጓደኝነታችን መቀጠል ነው የሚከብደኛል። መራቅ አይቀርም። ከመጠላላት መራራቅ ይሻለኛል። አንቺም ቢሆን መላመዳችን ነው መዋደድ የመሰለሽ። ጊዜ ሰተሽ አስቢበት። አሁን እቸኩላለሁ፣ ልሂድ። እያወራው ነው። ቆይ ሴትኛ መጠየቄ ነው እንደዚህ ያደረገ? አይደለም፣ እንደምቸኩል ደጋግሜ ነግሬሻለሁ። የት ለመሄድ? ወደ ሙታን ሳማር ቅዱስ ሚካኤል አንድነት ገዳም። እንኳን ለአብይ ጾም በሰላም አደረሳችሁ። የአብይ ጾም የመጀመሪያው ሳምንት ዘወረደ ይባላል። ትርጉሙም ከሰማይ ሰማያት የወረደ ማለት ነው። በዚህ የጾም ወቅት በጅምር ላይ ያለውን የአባቶች ባት በማስጨረስ ፀሐይ ከዝናብ ከብርድ እንከላከላቸው፣ የበረከት ስራንም እንስራ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 በአብሲኒያ 1410 29 444 ሰውዬሽ መጣልሽ። ጭራሽ ስራ ቦታ መጣ። ለምን አትወኝም ግን? ከኔ ምንድነው የምፈልገው? 1 ሊትር ውሃ ከ2 ብርጭቆ ጋር። ይሄው ሴት እየጠበቀ ነው። እኔ እኮ ስላናደደኝ እንጂ ጠልቼው አይደለም። ተረጋጊ። ደሞ ሴት መሆኗን በምን አወቅሽ? አላልኩህም? እናት ነይ ምግብ ታዘዥን። 1 ጥብስ። ጥብስ የለም፣ እንዲያውም ምግብ ጨርሰናል። ተነስ እንሂድ በእናት። ኢዛና አንዴ ላናግርህ። በሳምንት የሚረሳ ፍቅር ነበረን እንዴ? ቆይ ለምን ተውከኝ? አልተውኩሽም። በሁሉም ነገር ብሎክ አድርገሽኝ እንዴት ላገኝሽ? ካልተውከኝ ታዲያ እሷ እዚህ ምን ታደርጋለች? እሷማ ምህሩ ናት እኮ የአክስቴ ልጅ። ምህሩ? ወይኔ ይቅርታ። ችግር የለውም። ብሎኩን አንሺ። አሁን የምንሄድበት ጉዞ ስላለ ቸኩያለሁ። እኛም በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የጀመርነውን ስራ እንጨርስ። አሁንም አባቶች በተለያዩ ሰው ሰራሽና ተፈጥሯዊ ችግሮች እየተፈተኑ ይገኛል። ገዳማውያኑን ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 እንዲሁም አብሲኒያ 141 029 444። ልጁ የለም? የቱ ልጅ? ጫማ የሚሰፋው። አንቺም ጫማ ይቀደድብሻል እንዴ? ቀልድ ነው ልሰጥ? ያው ማለቴ እኮ በእግሩ ካልሄደ ሰው እንዴት ጫማ ይቀደዳል ብዬ ነው። አትኮሳተሪ። እቃ ሊገዛ ሄዶ ነው፣ ይመጣል። እሺ ቁጭ በይና ጠብቂው ፀሐይ ከሚመታሽ። እንዴ ከቤት ተባራችሁ ነው እንዴ? ለካ ትተዋወቁ። ምህሩ ኢዛና፣ ኢዛና ምህሩ። አስቸጋሪ ወንድሜ ያልኩሽ እሱ ነው። አዲስ የገባችው ጎረቤታችን ደግሞ እሷ ናት። ስለተዋወቅን ደስ ብሎኛል። እኔም። ለነገው ጉዞ ሐሳብሽን አልቀየርሽም አይደል? አልቀየርኩም። የት ልትሄዱ ነው?
የጀመርነው ልናስጨርስ ልጁ የሚመጣ አይመስለኝም። ልሂድ በቃ። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች አሁንም ወቅቱን ጠብቆ በሚፈራረቁ ድርቅና ዝናብ፣ ጎርፍ እንዲሁም በተለያዩ ሰው ሰራሽና ተፈጥሯዊ ችግሮች እየተፈተኑ ይገኛል። በእናንተ ደጋግ ለጋሾች ምዕመናን የእናቶች ባት በጥሩ ሁኔታ ተሰርቶ ተጠናቋል። በአሁኑ ወቅት የአባቶች ባት በመሰራት ላይ ስለሆነ የእናንተ ድጋፍ ያስፈልገናል። ድጋፍ ለማድረግ በንግድ ባንክ አካውንት 1044 25 98 391 በአቢሲኒያ 14 10 29 444 ዛሬ ደግሞ አምሮበታል። ግን ምን ዋጋ አለው? ሚታይ እንጂ ማይበላ ፍሬ ሆነ። እሰይ በስራቴሽ። ቆይ ከተለያያችሁ ከዚህ ሁላ ጊዜ በኋላ ምን ፈልጎ ቀጠረሽ? አላውቅም። እኔም ግራ የገባኝ እሱ አይደል። አንዴ ብቻሽን ላውራሽ። አቤት። ታገቢኛለሽ? ምን አልከ? አልሰማሽኝም? በደምብ ሰምቻለሁ። በላት ቀለድ ቢዞር በለው ወደዛ መቀለጃ አረገኝ እንዴ? ምሩ አውቃለሁ፣ አስከፍቼሻለሁ። እውነት ከልቤ ነው። ኮከብ በሞላበት ሰማይ ላይ ብቸኛ የታይሽን ጨረቃ አንቺ ነሽ። ተለይቼሽ ስላንቺ ያላሰብኩበት አንድ ሰከንድ እንኳን የለም። ስታጣኝ ነው እንዴ ፍቅሬ? ገባ እያለን እኮ ብዙ ሞክሬያለሁ። ይገባኛል። አንድ እድል ብቻ ስጪኝ፣ አንድ። ቆይ ምን ተገኘ? መቼስ አንተ ሰው አታጣም። አውቃለሁ። ከዚህ ሁሉ ህዝብ ውስጥ ግን ስፈልግ የነበረው ያንቺን አይን ነበር። በማንም ከመወደድ ከመደነቅ በላይ በአንቺ መታየት ይበልጣል። ደህና እየረሳው ነበር። ለምን ድጋሚ ትታይ? የሚሄድ ላይ ቀርልብኝ ታሞቃታለህ። እውነት ከዚህ በኋላ ትቼሽ አልሄድም። በቃ አንድ ብቻ ፍቀጂ። ከዚህ በፊት ሰምተሽ እንኳን በማታውቂው ልክ ልውደድሽ። ቃል ግባልኝ። ቃል ገባለሁ ላልተውሽ። የጀመርነውን ሁሉ ለመጨረስ ቃል ገባለሁ። የጀመርኩትን ስትል አሁንም ለአባቶች ማስገባት አረሳህማ? አረሳውም። እኛም የጀመርነውን በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶችን በዓት እናስጨርስ። አባቶችንም ወቅቱን ጠብቆ ከሚፈራረቅ ድርቅ፣ ዝናብና ጎርፍ እንታደጋለን። ሁላችንም የሚቻለንን እናርግ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 በአብሲኒያ 14 10 29 444 አባት ካርድ እንዴ ይዛና እጹብ እንደፈራሁት ሊፍት ሆነ ቀረ። ነግሬህ ነበር እኮ ከኔ ተለየተ ሰው እንደማትሆን። ሳይውል ሳያድር ደግሞ ፈጣሪ ያሳየ። እኔ አሁንም ሰው እንደሆንኩ ነው ማቀው። ከሁሉም ግን ሰላምታ አይቀድምም? አይቀድምም። ትሰማለህ? የኔ ፍቅር ቆየው ባህደ የኔ እህት ኢዛናን ብቻ እንዳይሆን የኔ ፍቅር ያልሽው። አዎ ማነሽ አንቺ? እጹብ ናት የድሮ ፍቅረኛዬ። ይኸውልሽ ልምከርሽ፣ ሴት ልጅ ነሽ። እድሜሽን ለማንም ዱርዬና ስራ ፈት ብለሽ አታባክኝ። ለራስሽ ወቂበት። ስለ ምክርሽ አመሰግናለሁ። ለራሴ ስላወቅኩበት ነው ይዙን የመረጥኩት። የኔ እህት አይታይሽም እንዴ ነው ወይስ አንቺም የሱ ቢጤ ነሽ? እውነቷን ነው። ቆይ ልብስስ መኪናህን ሴት አድርገህ ነው እንደዚህ የለበስከው? መኪናህን የኔኑ ከጅል ቀልድ ጠፍቶብሽ ነው? ከጂም ስንወጣ ልብሴንም የመኪናዬን ቁልፍ ይዘውት ሄዱ። ቆይታዩ ላግኛቸው። በላውን እንሂድ፣ እንቸኩላለን። እጹብ ስላገኘሽ ደስ ብሎኛል። እንኳንም ተሹ። ባትታዩ አላገኘውም ነበር። ቆይ እንዴት? አይ ጹብ፣ ሰው እኮ ይቀየራል። አንቺ ግን የሰው ከፍታው እንጂ ውድቀቱ በዚህ ልክ ሊያስደስትሽ አይገባም። ለማንኛውም ሊያተዛዝበን አገናኝቶናል። ለሌላ ጊዜሽ አትፍጠኝ። ይቅርታ። ችግር የለም፣ ይቅር ብዬሻለሁ። ክርስቶስ ካስተማረና በተግባር ካሳየን ክርስቲያናዊ ስነ ምግባር አንዱ ይቅርታ ነው። ለሰው የሚያዝኑና የሚራሩ ክቡራን ናቸው። እኛም በቻልነው አቅም በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች የተጀመረውን በዓት በማስጨረስ ከፀሐይ፣ ከብርድ፣ ከንፋስ እንታደጋቸው። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 በአብሲኒያ 14 10 29 444 ቆይ ቁልፍ ልስጠው፣ ጠብቂኝ ወንድምየው። እቺ ልጅ ዘሽብኝ እንዳመጭ አላልኩሽም? ይቅርታ፣ ቁልፍ ልሰጥህ እኮ ነው የመጣሁት። አፍጠኛዋ ምህሩ። ወንድምሽ እኮ ቆንጆ ነበር። ከሰል ሻጭ ባይሆን ይህን ማንሳት አስፈላጊ ነበር ነው? ሆን ብለሽ ልታሳቅቅ ይፈልገሽ ነው? እኔ እኮ ወደዋለሁ፣ ግን ብጠብሰው ለስም ያስበሽዋል። ማንነትሽን አጉድፈሽ ለምን ስምሽን ለማጥራት ትሞክራለሽ? ወይኔ ምህሩ፣ እያስቀየምኩሽ እንዴ? እኔ እኮ የምናገረውን ነገር አላውቅም። የልብሽን አይደል የነገርሽ? ካወራሁት ውስጥ መውደዱ ብቻ ነው የልቤ። እንደዛ ከሆነ ስምሽን ሳይሆን ልብሽን ፍሪው። ሂጂ በቃ እኔ እመጣለሁ። እሺ እሺ። ባለከሰል ስማ፣ ሄጄ ሰላም ልበላት እንዴ? አርፈ ተቀመጥ። አይኑ ይጥፋና ደግሞ ያፍርም ያየኛል እንዴ? ታዩ ምን መሰለች ልጅ እንዳመለጠችው በደንብ እንጂ። ተለያየን እንጂ አልጠላትም፣ አትጠላኝም። ምን ችግር አለ? በእናትሽ ከዚህ ቦታ እንሂድ። አይኑን ማየት ነው ያስጣላኝ። እባክህ እሷ እንዳንተ አታስብ ይሆናል። ምን አርግ ያጠረ እንዴ? መጣሁ። ምሩ። አቤት፣ ምን ፈልግ? እንዴት ነሽ? ስላየሁሽ ደስ ብሎኛል። እኔ ደግሞ እንዴት እንደደበረኝ። አሁን ምን ፈልገህ ነው? ኧረ ምንም።
ግን ምን አርጌሽ ነው? አልበደልኩሽ፣ አልበደልሽኝ። አለመግባባት ነው ያለያየን። እንኳን ስንት ነገር አብረው ያሳለፉት አንድ ቀን የሚያውቁት ሰው እንኳን ያለ ምክንያት ይጠላል እንዴ? ያሳለፍነው ያውላ ነገር ለሰላምታ እንኳን የማይበቃ ወረት ነበር ለካ። የፈለከውን ማሰብ ትችላለህ። እኔ እስከማውቀው የተለያዩ ሰዎች በምንም አይነት መንገድ ደግሞ ሊዋደዱ አይችሉም። ብዙ ሰው አድርጎታል ማለት እኮ ልክ ነው ማለት አይደለም። ለማንኛውም ስለነበረን ጊዜ አመሰግናለሁ። አረብሽሽ ልሂድ። ቆይ እንኳን ማገኘው ያበደርከኝን ብር ደሞ ስለተቀበልኩ ልመልስልህ እፈልጋለሁ። አካውንት ንገረኝ። አይ ከአስራት በኩራትሽ ጋር አንድ ላይ አድርገሽ ለሙታን ሳማር ቅዱስ ሚካኤል አንድነት ገዳም አስገቢ። አስራትን የሚያስገቡ ሰዎች የእግዚአብሔርን ንብረት ለራሱ የሚመልሱ ናቸው። በገዳሙ በርካታ የልማት ስራዎች ተሰርተዋል። አሁንም የአባቶች በዓት እየተሰራ ሲሆን የቅዱስ ሚካኤል ህንጻ ቤተክርስቲያንን ለማስጀመር ጥረት እየተደረገ ይገኛል። የቅዱስ ሚካኤል ወዳጅ ሆናችሁ ቅዱስ ሚካኤል ቤታችሁን በበረከት የጎበኘላችሁ አስራታችንን በማውጣት የተጀመረውን ስራ እናስጨርስ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 እና ሳልወደው ነው ማገባው እያልሽኝ ነው? አዎ ሴት ልጅ የምትወደውን ሳይሆን የሚወዳትን ብታገባ ነው መልካም። የምታፈቅሪው ልጅ ልታገቢ እንደሆነ ያውቃል? አይ አያውቅም። እንደማፈቅረውም አልነገርኩት። አራቃለሁ እኔ ፍቅር። ይሄ ሳይዝ አልሆነኝም፣ ሌላ ቀይሪልኝ። በስተመጨረሻ የኔ ሆንሽ አይደል እኔ ፍቅር? ደስ አለህ? በጣም ዓለም ሁሉ የኔ እንደሆነች ያህል የተሰማኝ አይደል? ይሄን እስኪ ሞክረው። እኔ እስከለካ ሌላ የሚሰጡትን አገልግሎት ጠይቂያቸው። ልታሳየኝ ትችያለሽ? እኛ ሜርኩሪ ፒክቸርስ ኤንድ ብራይዳል ዞኖች በተመጣጣኝ ዋጋ ጥራታቸውን የጠበቁ የተለያዩ የሰርግ ጥቅሎችን እናቀርባለን። የመስክ የስቱዲዮ ፎቶና ቪዲዮ፣ ቬሎ፣ ከለር ቬሎ፣ ሱፍ፣ ሜካፕ፣ ጥፍር፣ የወንድና የሴት ጸጉር፣ የአበሻ ልብሶች እንዲሁም ደግሞ ካባ በአንድ ቦታ ይዘንሎት ቀርበናል። ለበለጠ መረጃ አድራሻችን 22 ኬቢ ሞል አንደኛ ፎቅ ላይ ሲሆን ከላይ ስልክ ቁጥር እናስቀምጥላችኋለን። ኑን ሞሽሮ። በቃ በኋላ መተሽ ትወስጃለሽ እንጂ። እሺ ቀጠሮ አለብኝ፣ አፍጠኙ። ግን እዚህ ሰፈር ልብስ ትሰፊያለሽ እንዴ? እኔ እንጃ፣ ወደዛ ሂድና ጠይቅ። አቤት። አልሰማኸኝም? ለሰፈሩ አዲስ ነህ መሰለኝ። አዎ 3ኛ ቀኔ ነው ዛሬ። የትኛው ቤት ነው የተከራየኸው? እዛ ጋር ያለው ቤት። ከኛ ቤት አጠገብ? በቃ አምጣኔ አሰፍቼልህ ልምጣ። አረ ችግር የለውም፣ ቦታውን ጠቁሚኝ፣ ራሴ እሄዳለሁ። እንዲያውም አብረን እንሂዳ። የሰፈራችን ቆንጆ ሰፊ ናት። መልኳ ነው ስራዋ? ሁለቱንም። ተመለሽ። ገበያሽን እያስተዋወቅኩልሽ ነው። ምን ልርዳ? ልብስ የተቀዶ እንድትሰሪልኝ ነበር። አሁን ወረፋለ፣ በኋላ ተመለስ። ውይ በጣም ቸኩያለሁ፣ በእናትሽ ይቅርታ አባት፣ ስራ ይዣለሁ። እያየኸኝ ምህሩ። አረ ለቆንጆዎች ቅድሚያ እንስጥ። ማን ነው ቆንጆ? እሺ ቁንጅናውስ ይቅር፣ አዲስ ተከራይ ነው። ሰፈር ብናስለምደው ይሻላል። አንቺ አስለምጁ። የዛሬን ቅበሪኝ በእናትሽ። እኔ መሰለ ልጅ ልተዋወቅ። አምጣው። እሺ የለም መሄድ ነው ግን እንዴ የቸኮልከው? ቤተክርስቲያን ቅዳሴ። የአብይ ጾም 2ኛ ሳምንት ቅድስት በሚል ስያሜ ይጠራል። ቅድስት የተለየች፣ የነጻች፣ የከበረች ማለት ነው። እኛም በዚህ ጾም በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳትን በማገዝ ካሉበት ችግር ፋታ እንዲያገኙ እናደርጋቸው። ለነፍሳችንም ስንቅን እንያዝ። ለማገዝ በንግድ ባንክ አካውንት 1044 25 98 391 በአቢሲኒያ 14 10 29 444 ምንድነው? አንቺ ገጨሽኝ እኮ አይንሽ አይም እንዴ? ወይኔ እግሬን። ወይኔ አባቴ ይቅርታ። ያንቺ ይቅርታ ምን ያደርግልኛል? አላየሁም እኮ ጎዳው። ምን ነበር እያየሽ ስነጄ የነበረው ታዲያ? ሰዓቴን ስራ ረፍዶብኝ ሰዓቴን እያየሁ ነበር። ይቅርታ አቦ በቃ ጎርተሽኛል። አሁን ታሳክሚ ነው ፈልገው። ስራ ረፍዶብኝ እያልኩ ቆይ ለምን አትረዳኝም? ጭራሽ ትቆጫለሽ? ገጨችን ብዬ እንዳልቀውጦሽ እንደው። እሺ አልቆጣ። ና ቤት ግባና ጠብቀኝ፣ ስመለስ አስተማምሃለሁ። እንደሱ ያስማማናል። ስማ ይዙ ከማሙቼም ቢሆን ቤቷ ገባው እኮ። ቤቷ መግባቴ ነው እንደ ገረመ። በ15 ቀን ውስጥ ልቧ ውስጥ ካልገባው አብራም አትበል። አንቺ ሌባ አደንግጪ። እሺ እኔም የደበኩሳለ። የት አለ? ካርታ አይደለም። ያን ቀን አልገጨሽኝም ነበር አንቺን ለማግኘት። እኔም እንዳልገጨው አውቅ ነበር። እንኳን ቤት የገባ ካሌብ ድረስ። ማን ድረስልኛልሽ? ካሌብ የደገፍኩሽ እኔ። ደርሶ ያድንሽ ይመስል የምትጠሪው እሱን። ተሳስቼ ነው፣ አታከብደው። በእርግጥ ከሱ ጋር ሆኜ እንቅፋት መጥቶኝ ያውቅ። ታዲያ ለምን ትቆጫለሽ? እኔ መሬቱን ፈልፍዬ ድንጋዩን አላወጣሁት። ኡፍ ነገር አትብላ። አሁን
እኔ እንኳን ነገር እየበላው አልነበረም። ካልሆነ እንሂዳ። አንሄድም። ብዙ ታገዝኩሽ፣ አሁን ግን ይበቃል። እየተሳቀብኝ ህመምሽን ችዬ አብሬሽ ሆንኩት እኮ በወደድኩሽ ልክ ትወጂኛለሽ ብዬ ነው እንጂ እንድትንቂኝ አይደለም። አስሬ ሱሷት በይ። ሜዳ ላይ በትኖ ጥሎሽ ሲሄድ አፋፍሽ ሰው ያረኩሽ እኔ እንደሆንኩ አስተዋሽ የሚያስፈልግሽ አይመስለኝም። ቆይ ምን አድርጊ ነው የምትለኝ? ስማ ብትሄድ ብትመጣ ግድ የለኝም። መተው ብርቅ አይደለም። እሺ እሱን አውቃለሁ። ስሚ የሄደን ትሽ ያለሽ መያዝ ካልቻልሽበት እድሜ ልክሽን ስትታመሚ ትኖሪያታለሽ። ለማንኛውም ይቅናሽ። እኔ ግን ደከመኝ። ልቤንም ቢሆን መጨረሻውን አይለታለሁ። የልቤን መድረሻ